ምንድነው እንደዚህ የምታስጠብቂን? እዚህ አጥሚት እየሰራው ሆኜ ነው። ውጭ ሀገር እንዴት ነው? እንዴት ነሽ? እንዴት ናችሁ ነው የሚባለው። ሁለት አይደለን እንዴ? እኔ እንግዲህ ሌላ ሰው አልታየኝም። አልቀረብሽም ደግሞ የአጥሚት እህል አለሽ እንዴ? አዎ እንደው ስጪ ልትይኝ እንደው አንቺ ችጋራ ኪሽ ያፈራፈር የሚልልሽን ደግሞ እኔማ ደህና እህል የሚሸጥበት ቦታ ቃለው ልግዛልሽ፣ በዛው ምን አስፈጭልሽ ልልሽ ነበር እንዲህ ከምትቸገሪ። ልጅ ለእናቷ ምጥ አስተማረች አሉ። አንቺ ነሽ ለእኔ እህል የምታስፈጭልኝ? አዎ አለሞቅ ሊያሸማቅቅሽ አይገባም። አከለሽና በቀሉ አንቺ እስኪ ወጣ በይና ስለኔ ጠይቂ። ወፍጮ ቤት ራሱ ስገባ በቀሉ 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 አይደል ሰው ሁሉ የሚለው አስካሉ ሲሉ ሳልሰማሽም? ተይ ምናልባት ሰው ብሎሽ ሊሆን ይችላል። እኔ እኮ እውነቱን እልሻለሁ ገና ወፍጮ ቤት እግሬ ሲረግጥ እኚህ ጣሮ ላይ ያሉት እንደ ገመድ የተመዘዙት አዋሮች የሉ በቄ እንደምኑ ለሻል ይሉና ጥፍ ይሉልኛል። እኔስ ብት የማስፈጨው ሽሮ። አረ ውጭ ሀገር ካለ ሰው ጋር ነው የምታወሪው ሽሮ። እኔ ምልሽ በለጡ ሽሮ ትበላላችሁ እንዴ? አዎ በደም። አረ እባክሽ በእውነት እንጀራ ራሱ አለ። ምንም ቢሆን እንደ ሀገር ውስጥ አይሆንም። አዎ ይሄ በኬሚካል ምናምን የሚበጠብጡትን እኮ ነው የሚሰጧቸው። አረ እኔ ሲጀመር ተከራከሩ ብዬ ትቻችሁ ነው እንጂ አንደኛው ያለው እኛ ጋር ነው። ምን እህል? አዎ የእውነቴን እኮ ነው። አረ እንደው አታስቂ። አረ የምታወራውንም አታውቅም። ተያት አስካሉዬ አስካሉዬ ነው ያልሽው? አንቺ አሁን አስካሉዬ ያልሽ ሂጂ ወደዛ። ሞቼ ነው ቆሜ። በቀሉ ሙሽ ብለሻል። ኧረ አንቺ ነው ድፍት ያርግሽ። በቃ አጥሚቱ ደረሰ። ደህና ሁን በቀሉ። እማትገመት ሰው ሁን ኤልያስ፣ ሰማኝ አይደለ? ማንም ሊገምት አይገባም። አንድ ካፌ ገብተህ ወይ ሬስቶራንት ገብተህ በየእንት ካልክ ለምንድን ነው የሚመስላቸው? ምን በለው አንተ ግን ምን አትልም? አትበለው። ትቾውጣለሁ ሳልበለው ትቾውጣለሁ። ይሄን ያህል ነው ማለት ማንም ሊገምት አይገባም። ሰማኸኝ ኤልያስ? አልገመትም። ማንም ሊገምት አይገባም። አንተ ምንድነው እሱ? አልገመት ወተት ልጠጣው ባልሆነ አልገመት። ይሄን ያህል ነው ማለት ኤልያስ። ምን ተባባልን አሁን? የተገመትኩ ቀን ነው የምሞተው። አልገመት ነግሬሽ ነበር እኮ። ቆንጆ ወንዶች ይማግጣሉ፣ ረጅም ወንዶች ይማግጣሉ፣ ሀብታም ወንዶች ይማግጣሉ፣ እንትናቸው ትልቅ የሆኑ ወንዶች ይማግጣሉ ብዬ ነግሬሽ ነበር። እኔ እሱን ፈርቻ አይደል እንዴ ከቻምፕ ጋር የሆንኩት? ኧረ አስቀያሚ ወንድ አታጭም እንዴ። ለማነጻጸር እንዲመችሽ ከፈለግሽ ደግሞ የቻምፕን ፎቶ ልክልሻለሁ። ንጽህናውን የማይጠብቅ ኦኬ፣ የሚሸት እሱማ ቻምፕ ብቻ ነበር እኔ ያዝኩት። አዎ ቅማላም ነው። ቼክ ላድርግልሽ እስኪ። ሱሪን አልቀው። አይ አለ ማለት እንኳን ይከብዳል። በቃ ፎቶውን እልክልሻለሁ ታይዋለሽ። ደግሞ ለአማራጭ ጎን ለጎን ሌላውን መያዝሽን እንዳትረሺ። ታዲያ ደስተኛ የሆንኩት በሱ ብቻ ይመስልሻል? በቃ እሺ ቻው፣ መልካም እድል። የኔ ፍቅር ከማን ጋር ነው በስልክ ስታወሪ የነበረው? ከማዘር ጋር። የኔ ቆንጆ ወይዬ አንቺን ባየሁበት አይኔ ሌላ ሴት ሳይ ቁጥቋጦ ያየሁ እኮ ነው የሚመስለኝ። በዚህ ልክ ሰው አፈቅራለሁ ብዬ አስቤ አላውቅም ነበር። የኔ ጌታ የት ነበርሽ እስከ ዛሬ? ለምን ዘገየሽ? ሆቴል ላይ እስከ መጨረሻው አለው። ልጆች ወልደን ነጭ ሽበት አውጥተን ወይኔ እሱ ጊዜ ግን አስበው በጣም እና መች ነው ዱባይ ወስደህ የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ? አቻሽ ጠፋኝ በዚያ ዓለም ላይ ሸርዶ ጋርጎሽ ከሰው በላይ የኔ አባት ከአንዷ ጋር ምን አዳረቀ? እዚህ መሰማት ነው። ኤቢ የኔ ቆንጆ ኤቢዬ ሰፈር ምን ይዘ የኔ ፍቅር ማነሽ አንቺ? ቆይ ፍቅር ምንድነው ማለት? እኔ ፍቅረኛው ያልሽ አይሰማሽም? አንተ እንዴ ወረ ጉዳ ደፋችሁኝ አይደል እናንተ? ለካ የሰሙኝ ሞቻለሁ። እዚህ አካባቢ መንፈስ ቸካ የለም? መንፈስ ቸካ ቆንጆ 10 ጥርስን ያወልቅልሃል። ማና አሁን ለእናትህ ነው የምናገረው። አሁን ደውልላቸዋለሁ። ብትመጣ ችግር የለውም። ጥርስህን ካልፈለከው መምጣት ትችላለህ። ጥርስህን ካልፈለከው 10 ጥርስን ያወልቅልሃል።
ሄሎ ይክማ ሄሎ ዋሌኩም ሰላም ይኸውልሽ ከዱባይ መጡት እኮ ማስካራዎቹ ማለት ነው ወላሂ ኦሪጂናል አይደለም ብሎ ሸምስ መለሰብኝ ካሮት ወይሉና የባለፈው የላክሽልኝ የለም ቪክቶሪያ ሴክሬት እነሱ አሪፍ ናቸው አሪፍ ይበራሉ ሁለት ሻንጣ ባለፈውም ሰመዳም ቶልኝ ትንሽ ጥቅም ይዤ ነበረ ያው ስራው ታቀለሽ አንዳንዴ እንትን ይላል አሁን ደግሞ ዶላርም ስለጨመረ ዝም ብዬ አዳማ ትንሽ እዛ ስለሚገዙ ምናምን አለው አይደለ ነጋዴዎቹ ዘማታ የሚሰሩት ምናምን የለም እዛ እንደውም ጨምሬ እንደውም ዱከም እንደውም ጨምሬ ሄድ ነበረ ግን ሁኔታው ምንም ዝም ብዬ በዛም ጥቅም አግኝቼበታለሁ አልሐምዱሊላህ በጣም አሪፍ ነው ወላሂ ነው ፈታቸው ለምን ባለ ቦስ አይደል እንዴ ለምን ቦስ ተፈታች በእናትህ የሆነ የድሮ ባለ ያ መዳሙ ሻላታል ባለ እሱ ዝም ብሎ ዋቴ እኮ ነው ሳክስ ብቻ ዝም ብሎ ቁጭ ብሎ በቃ ገና ለገና እሷ ነጋዴ ምናምን ስለሆነች የለም ሲኒማ ራስ 200 200 ብር 300 ብር ሰልክ ይቀማል ሳክሱ ሳክስ አይደለም እንዳለ በቃ አስመጧቸው እንዴ ሰው ጓደኞቹን አስመጡ እንዴት ትዳሩን ይረሳል እና ሊላሂ ወላሂ ነው በጣም ይደብረኝ ሀቅ ለመናገር ማለት ነው እንደሰው እና አባዬ ደህና ነች በእናትሽ የላይ ቤቷ አባዬስ ወላሂ ሪህ ምናምን ያማታል እንደዚህ ግሯን ያኮማትራታል ምናምን ይሄ እና እኮ ለምን ቲኪ ገላናን አታናግራት ቲኪ ገላና እኮ የሪህ እንትን መድኃኒት ቤት አላትና እኔ ደግሞ ምን እንደምታረጋችሁ በሶሻል ሚዲያ ባለፈው አይቺ ወስዳ ሪህ ያመማቸውን አሮጊቶች ምናምን የለም ሰብስባ እና አባዬ ምናምን ማራቱን አላሰጠቻቸውም ከዛ አባ ደግሞ በፊት ይሆናል አይደል ከሀገር ቤት ከውልባረክ ጀምሮ እስከ ቡታጀራ እየሮጠች የሆነ ዕቃ ታመጣና ጨምራ ትሸጥ ነበር እንቁላል ምናምን ማለት ነው እዛ ዶሮቹ አይጥሉም ገግመው ማለት ነው በሶሻሊዝም በምናምን ነገር የለም